የቴሌግራም ቻናልን በመጠቀም ለተለያዩ የአገልግሎት ደንበኞች የአገልግሎት ሰርቪስን ለምሳሌ አሜን ባር እና ሬስቶራንት የሚባል ድርጅት የተለያዩ ሰርቪሶች የምግብ፣ የመጠጥ እና የተለያዩ የቴካዌይ ሰርቪሶችን የሚሰጥ ድርጅት ቢኖር አሜን ባር እና ሬስቶራንት በቀላል እዚህ የትኛውም ከስተመር እዛው ባርና ሬስቶራንት ውስጥ ሆኖም ሊሆን ይችላል ወይም ባለበት ቤቱ ወይም ሌላ ቦታ ሊሆን ይችላል ቴካዌይ ይፈልግ ወይም የምግብ እና የመጠጥ አገልግሎት እዛው ባርና ሬስቶራንት ውስጥ ባለ ቴብል ወይም የመገልገያ ጠረጴዛ ሊሆን ይችላል ወይም ደግሞ ሌላ ቦታ መጠቀም ቢፈልግ ይህንን ቴሌግራም ቻናል በመጠቀም በቀላሉ የምግብ ዝርዝሩን በማየት ትዕዛዝ ማስገባት ለውጭ አገልግሎት ለቴካዌይ ወይም በተጠቀሰው አድራሻ ለማግኘት ቢፈልጉ በቀላሉ ለምሳሌ እኔ አሜን ባርና ሬስቶራንት ውስጥ ሆኜ የምግብ ዝርዝሩን ማየት ብፈልግ ቀጥታ የሊንክ ስለዚህ ይህን ሊንክ በሚጫንበት ሰዓት ኢሚዲየትሊ የምግብ ዝርዝሩንና ዋጋውን ለምሳሌ የገባው ዋጋ ነው ይሄ አክቹዋል ዋጋ አይደለም ለምሳሌ ጥሬ ስጋ 1100 ብር በኪሎ የሚል አገልግሎት ሰርቪስ ወይም የምግብ አይነት ይመጣልኛል ማለት ነው። ስለዚህ እኔ እዛ ቴብል ላይ ወይም እዛ ቦታ ላይ ሆኜ ጥሬ ስጋ ቢሆን የምፈልገው ጥሬ ስጋ የሚለው ሊንክ በተን ይኖራል ወይም ደግሞ ኮፒ በማድረግ ሲምፕሊ ሰሌክት ማድረግ እና ፔስት ማድረግ ይቻላል። ኮፒ ፔስት ማድረግ እና ኢንተር የምትለዋል ስንጫነው ስልካችን ላይ ትዕዛዙ ጥሬ ስጋ ይሁን ማዘዝ ይፈልጋሉ ወይም ማረጋገጫ ወይም መቀየር ፈልጋለሁ ወይም አረጋግጣለሁ። ለምሳሌ 2 ኪሎ ጥሬ ስጋ 1 ኪሎ ደግሞ ጥብስ ሊሆን ይችላል። ስለዚህ አይ መቀየር ፈልጋለሁ ብለን በቀላሉ የራሳችንን እዚህ ጋር ጽፈን ማስገባት ይችላል። ወይም ማሽኑ ወይም ይሄ አርቲፊሻል ኢንተለጀንስ የሰጠንን የዋጋ ዝርዝር ይሄ ምሳሌ ነው። ሌሎችን ፓኬጆች ይገባሉ እንደየድርጅቱ ይለያያል። እንደየባሩ እንደ ሬስቶራንቱ ይለያያል። ስለዚህ ያንን ፓኬጅ ኮምቦ ፓኬጆች ሊኖሩ ይችላሉ። ፓኬጆቹ ይዘረዘራሉ። ማሽኑ ራሱ የምግብ ዝርዝሩን ይመልከቱ በሚለው በሚጫኑበት ሰዓት የዋጋ ዝርዝሩን በቀላሉ ያመጣሉታል። ስለዚህ እኔ አሁን ለምሳሌ ጥሬ ስጋ አዘዝቻለሁ። ስለዚህ ማረጋገጥ ፈልጋለሁ። አዎ አረጋግጣለሁ ብዬ ነው የምነግረው። ስለዚህ ያንን በምነግርበት ሰዓት ሌላ ማስታወሻ ወይም ሌላ ነገር የሚቀይሩት ነገር አለ ብሎ ያረጋግጥልኛል። ከሌለ የለም እኔ ለጊዜ የለም ብዬ ኮፒ ፔስት ማድረግ ይችላል። ወይም በተንም ሊሆን ይችላል በተን ይጫናለው ማለት ነው። ስለዚህ የለም ብዬ በማስቀምጥበት ሰዓት የጠረጴዛ ቁጥሩን አይደንቲፋይ ማድረግ ይፈልጋል ወይም መለየት ይፈልጋል። የተቀመጡበት የጠረጴዛ ቁጥር ሊኖረው ይችላል። ስለዚህ ለምሳሌ ቴብል ቁጥር 4 ላይ ከሆንኩ 4 ሲምፕሊ 4 ብዬ ነው የምጫነው። ስለዚህ ትዕዛዙ ጥሬ ስጋ ለጠረጴዛ ቁጥር ጠቅላላ ዋጋ 1100 ብር ይለኛል። ክፍያውን በቴሌ ብር ወይም በሲቢ ብር ያስገቡ ብሎ ያዘኝ። አሁን ኦልሬዲ ዲዛይን የተደረገው ሲምፕል በሆነ መንገድ ነው። ግን ድርጅቱ ወይም የአሜንና ባር ሬስቶራንት በሚፈልገው ሲኮንስ ወይም ሂደት መጠን ዲዛይን ይደረጋል ኢንተርፌሱ። ስለዚህ የክፍያ ሁኔ አጋጣሚ የቴብል ቁጥሩን እንዳረጋገጥኩለት ነው ዋጋ ለጠረጴዛ ቁጥር 1100 ብር በዚህ ቴሌ ብር እና በሲቢ ብር ያስገቡ ያለኝ። ግን እኔ አገልግሎቱን ተጠቅሜ በኋላ ላይ ይሆናል የክፍያ አማራጭን መጠቀም ፈልገው እሱ እንዳለ ይሆናል። ስለዚህ በዚህ መልኩ አረጋግጣለሁ። ሌላ ለምሳሌ ለውጭ አገልግሎት ወይም ለቴካዌይ አገልግሎት ሊሆን ይችላል። ለውጭ አገልግሎት አብዛኛውን ጊዜ ሌላ ቦታ ላይ ሆኜ ለውጭ አገልግሎት ብፈልግ ስልክ ቁጥር ደውዬ ወይም ደግሞ አምጡልኝ ብዬ ምናምን ማዘዝ አይጠብቅብኝ። እዚህ ቴሌግራም ኢንተርፌስ ላይ እዚህ ቦቲንግ ሲስተም ላይ ገብቼ በቀላሉ ለውጭ አገልግሎት ብዬ ስል ኢሚዲየትሊ ለውጭ አገልግሎት ስላዘዙና ስልክ ቁጥሩን ያስገቡ ይላል። ስልክ ቁጥሩንና ስሙን ያስገቡ ይላል። ለምሳሌ እኔ በረከት ብዬ ብቻን ወይም ደግሞ ስሙን እችኛዋ ለጊዜው
ስሙን ብዬ 091977766578 ብዬ ሲምፕሊ ቁጥሬንና ስሜን ነው ማስገባት። ስለዚህ መረጃውን እናመሰግናለን ብሎ የዋጋ ዝርዝሩን እና የምጠቀመውን አገልግሎት አመጣልኝ ማለት ነው። ይሄ ቅድም እንዳልኳችሁ ድርጅቱ ራሱ ባይ ዲፎልት ያወጣው ዝርዝር ነው። ጥሬ ስጋ እና ሌሎችንም ጋዝ ላይ እስከ ጋዝ ላይ ድረስ ሌሎችም ፓኬጆች ሊኖሩ ይችላሉ። ዋጋው ይሄ ነው ማለት አይደለም። ድርጅቱ ራሱ ፊክስ ባደረገው ዋጋ ነው ዲዛይን የሚደረገው። ስለዚህ ይህንን ጥሬ ስጋ ቅድም እንዳልኩት ለመቀየር ያክል ጥብስ የበሬ ይህንን ኮፒ ፔስት ነው ማለት ነው። ግዴታ ኮፒ ፔስት ማድረግ አይጠበቅብኝ። ኦልሬዲ ሊንክ ይኖራል። ሊንኩን ብቻ መጫን ነው የሚጠበቅ። ስለዚህ ያችን በተን ስጫን ኢሚዲየትሊ ስለዚህ የበሬ ጥብስ መሆኑን አረጋግጫለሁ ይላል። አዎ አረጋግጫለሁ ብዬ ነው የምለው። ስለዚህ መቀየር እፈልጋለሁ ካልኩ መቀየር እፈልጋለሁ። መጻፍ ከፈለኩኝ መጻፍ እፈልግ ይችላል። ኦልሬዲ ኢትስ ቻቲንግ ሲስተም ኢትስ አ ማሽን ዩ አር ቻቲንግ ዊዝ አ ማሽን። ስለዚህ በቀላሉ ከማሽን ጋር በየትኛውም ሰዓቱን ፊክስ ማድረግ እችላለሁ። በየትኛው ቦታ በምን አይነት መንገድ እንደሚላክልኝ፣ በምን ያህል ሰዓት መድረስ እንዳለበት የዋጋ ኢንግሪዲየንት ሳይቀር ለምሳሌ የሚሰራልኝ ምግብ ይሄ እንዳይኖረው፣ ሽንኩርት እንዳይበዛበት፣ እንደዚህ እንዳይኖረው ብለን ፊክስ ማድረግ እንችላለን። በራሳችን በፈለግነው መጠን እና አይነት ምግቡ ማዘዝ እንችላለን። ቴክአዌ እዛውም ሰርቪሱን እንጠቀምበትም አሜን ባርና ሬስቶራንት ቦታው ላይ ሊሆን ይችላል። እሱን ማግኘት ዲፔንድ ኦን አስ በእኛ ላይ ተመሰረተ ነው ማለት ነው። ከስተመር ላይ በተቻለ መጠን ከስተመር ኦሪየንትድ የሆነ ኢንተርፌስ እንደፈለጉ ይህንን እዛው ስልኮት ላይ በመሆን ከዚህ ኤአይ ጋር ቻት መደራረግ ይችላሉ ማለት ነው። ስለዚህ ለጊዜው ሌላ መጠይቀኝ ጥያቄ አለን የሚለው ስለዚህ የለም ብዬ መልስለታለሁ ማለት ነው። መልስ ብዬ ሴንድ ሳረገው ትእዛዜን ያመጣልኛል። የሞባይል የገንዘብ ቁጥርን ያመጣልኛል። በዚህ ትራንዛክሽን ቴሌብር እና ሲቢር ኮድ መሰረት አስገባለሁ። ከከፈሉ በኋላ የግብይት መለያ ቁጥሩን ትራንዛክሽን አይደ እዚህ ያስገቡ ይለኛል። እሱን ማስገባት እና በየትኛው የዲሊቨሪ ሜካኒዝም እንደሚደርስልኝ በሞተረኛ ሊሆን ይችላል። የሞተረኛ የገንዘብ ፊክስ የተደረገ ገንዘብ በራይድ ሊሆን ይችላል፣ ደግሞ በሰውም ሊሆን ይችላል እና ራሱን በራኩት ሰው ሊሆን ይችላል። ይሄ ሁሉ ፓኬጆች እዚህ ውስጥ ይገባሉ። this is easy እና በፈለጉት አቅም የምግብ ዝርዝር ብቻ አይደለም፣ የመጠጥም ዝርዝር ሊሆን ይችላል፣ የለስላሳ መጠጦች ሊሆን ይችላል እና ሌሎችም አገልግሎቶች ሊሆኑ ይችላሉ። ስለዚህ ለዚህ ለሆቴል ቡኪንግ ሲስተም ዲዛይን የተደረገ ሲምፕል እንደ ማሳያ የተደረገ ነው። ይሄ እንደ ማሳያ እንደ ፕሮቶታይፕ ዲዛይን የተደረገ ነው ለማለት ነው። አመሰግናለሁ።